ሰላም የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም? እኔ ያለሁ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሰሞኑን ተያይዤዋለሁ ቪዲዮ እና ሰብስክራይብ እያደረጋችሁኝ በእናታችሁ። ቪዲዮው ሰሞኑን ያው አዲስ እንደመሆነ መጠን ግን ቪው ያው ደህና ነው፣ ምንም አይልም፣ እግዚአብሔር ይመስገን። ግን እንደው ይሄ ቪዲዮ የደረሳችሁ ማለት ነው ሰብስክራይብ፣ ላይክ፣ ሼር አድርጉልኝ በእናታችሁ። ኮሜንትም ጻፉልኝ ማለት ምን አይነት ቪዲዮ እንደምለቅላችሁ ምናምን። እኔ እኮ ያው ብዙ ስራዎች አሉ ማለት እንትን የምላቸው እንደዚህ አሁን እዚህ ውስጥ ክላሴ ስሆን ነው እንደዚህ እንትን የምለው እንጂ እየሰራሁ ቪዲዮ መልቀቅ እችላለሁ። ግን በኮሜንትም በምንም ዞሮ በሁሉም አበረታቱኝ የኔ ውዶች፣ የኔ ቤተሰቦች። እና ጸጉሬ ሰሞኑን እንትን እየተቀባሁ ነበረ ማለት ነው። ቁርንፍድ ፈራ ነበር በጣም ማርያምን፣ በጣም ፈራ ነበር። ግን ቁርንፍድ አሪፍ ነው። ያው ቅባትም እንትን እያላችሁ አሁን ይሄው ጸጉሬ አሁን እየወጣ ነው። እንዲህ አልነበረም። ይሄው ቁርንፍድ ነው የምቀባው። ይሁት እግዚአብሔር እየወጣ ነው። አረ ይሄ ራሱ ጸጉር አብቅሏል አትሉ? ይሄ ራሱ እዚህ ጋር ራሱ ጸጉር ነው። እና ቁርንፍድ በጣም አሪፍ ነው ማለት ሳታበዙ እንዳይበላሽባችሁም ቢያንስ ለ5 ቀን ምናምን የሚሆናችሁ ምናምን እየተጠቀማችሁ ታጥባችሁ ስትወጡ በራሱ በቁርንፍድ ውሃው መለቅለቅ ማለት ነው። በቁርንፍድ ውሃው ትለቀለቃላችሁ። ሳይደርቅ ቆዳውን እንትን ማለት እንደዚህ ብትናርጎ ማበጠር። እኔ ማበጠሪያ እንትን ስላለብኝ ስለተሰበረብኝ በቃ ይሄ ሊነጨኝ ነው። ብዛቱ ተውኛል። እኔ ጸጉሬ እንዲህ አልነበረም። አላበጠርኩትም። እዩት፣ ማርያምን እዩት። አላበጠርኩትም። ይታያችኋል የተሰራበት። አላበጠርኩትም። አዩ ጭራሽ አላበጠርኩትም ማለት ይሄ እየነጨኝ እንደገና ደግሞ ጸጉሬ ደግሞ እንትን እያለኝ ነው። በፊት ሳበጥር ምንም ሳላረገው ሳይሰራ ምንም ሳይል ሳበጥር ማለት ነው ይሄ ሙልት ነበር የሚለው። መድኃኒዓለምን ይሄ ሙልት ይላል። በቃ እኔ ግርም ይለኛል። ወይ ምንኛ ነው ምናምን እላለሁ አንዳንዴ። ከዛ ይሄን መቀባት ከጀመርኩ ቅርብ ጊዜ ነው የጀመርኩት። ምንም የለው እውነት ማርያምን ገረመኝ በጣም። ግን አንዳንዴ ማለት እንዲህ መሞከር በቃ ሁሉንም መሞከር። ሳይሞክሩ ግን እንደዚህ ነው መፍራት ምናምን አያስፈልግም። ምንም ያው ባይስማማም ያው ይበጣጥሳል ምናምን እንጂ የጤና ላይ መቼም ጸጉር ተቀብተን ጤና ላይ ጉዳት አያመጣም መቼም ቁርንፍድ። እና እኔ ፈራ ነበረ በጣም እንትን ኃይል ስላለው ጸጉሬን ይችኑ ቢወስዳትስ ምናምን አሁን እንደዚህ በጣጥሶ ጭራሽ ከቦታው ቢያጠፋትስ ምናምን ብዬ ነበረ። አያለሁ ቪዲዮም ላይ አሁን ጓደኞቻችን ቪዲዮ ላይ ሲለቁ አያለሁ። እኔ ሙሉ ቪዲዮ ነው ማየው እስከ መጨረሻው። ከዛ እስኪ ልሞክራው ምናምን ብዬ ስሞክር በጣም አሪፍ ነው። ለውጥ አለ። እናቴ ትሙት ይኸው ለውጥ አለ። ቆይ አለኝ እንትን ቪዲዮ እዚህ ላይ ለጥፋለሁ ከፈለጋችሁ ማለት አሁን ቁርንፍድ ለመቀባት ምናምን አይስማማ ምናምን የምትሉት ይስማማል። በቶሎ ነው ለውጥ ላታዩ የምትችሉት እንጂ በጣም ቆንጆ ነው። በጣም አሪፍ ነው። እግዚአብሔር እኔ ጸጉሬ እንደዚህ አልነበረም። ርዝመቱ ብዛቱ አሁን አላበጠርኩት ማርያምን ባበጥረው በጣም ብዛት አለ። አንዳንዴ በ3 ወር በ4 ወር የሆነ ታጥቤ ለማድረቅ ማለት ነው ለማድረቅ እሞክራለሁና በሱ እንትን ስለው በቃ ብዛቱ ብትን ነው የሚለው ማርያምን ብትን
አሁን እንደዚህ ያው ሰርቼው እንትን አላልኩትም። ሁለት ቦታ ታጥቤ ነው። ሁለት ቦታ ዛሬ ስንት ቀኑ? 3 ቀኑ ነው ምናምን 3 ቀኑ ነው 4 ቀኑ ብቻ እርግጠኛ አይደለሁም። ሁለት ቦታ ምናምን እየሰራሁት እንደዚህም እንዲው አይኑ ጭራሽ አያምርም ነበር እኔ ፀጉሬ ስነግራችሁ ማለት ነው። እና አሁን በጣም አሪፍ በጣም ይሁት ማርያምን ከለሩ ራሱ አያምርም። አሁን እቺን ፀጉር ይዘሽ ምናምን ልትሉ ትችላላችሁ፣ ግን እኔ ራሴን ስላየው ነው። የሆነ ቪዲዮ አለኝ። ቆይ ይሄ ምንም በቃ ይሁን ኪንችች ኩርንችት ነው ኪንግ የሚባል ፀጉር ነበረ። አሁን ለውጥ አለው በጣም እውነት ከመሞከር ግን ወደ ኋላ አለ ማለት ለውጥ እንዳለው ነው ያሳየኝ። ይኸው እዚህ ጋር ራሱ እዚህ ጋር እንዳለ አሁን ይሄ ፀጉር ብቻ ነው። እኔ ያው ሻሽ በጣም ስለማበዛ ፀጉሩ ገብቷል፣ ግን እየወጣ ነው የሚወጣ ነው። ይኸው እዚህ ጋር ይሄ እንዳለ በቅሏል። እና ምን ልላችሁ ነው ተቀቡ ማለት ፀጉር አላድጋለኝ ብዛት የለውም ምናምን ለምትሉ እኔ ለውጥ አይቼበታለሁ። አሁን ያው አልተመቸኝም። አሁን ዝም ብዬ ነው ለጊዜው እዚህ እንትን ያልኩት ቪዲዮ እንደው ዝም ብዬ ሰራሁት እንጂ እዛ የምሰራበት ቦታ አሳያችኋለሁኝ። ከፈለጋችሁ አሳይን ካላችሁ እየሰራሁም አሳያችኋለሁ። ማርያምን በቃ ከለሩ ምን እንደሚመስል ወይነ ጠጅ ነው የሚመስለው የእንትኑ ከለር። በጣም ሳታንተከትኩት ማለት ማንተክተክ የለባችሁም። ቅርንፉድ ሲጀመር ለብ ባለው ውሃ መዘፍዘፍ ያ ነው በቃ በጣም አሪፍ። በቀዝቃዛም ሳታረጉ ለብ ባለው ውሃ አድርጋችሁ ሃይላንድ ካላችሁ ሌላም የሆነ ረዘም ያለ ክዳን ያለው ካላችሁ ባላችሁ ካዳ ያለቀበት የስፕሪ መንፊያው እሱን ጥፍ ታረጉና 3 ታረጉታላችሁ እየቀነሳችሁ ማለት ነው። ከዛ በዛ በስፕሪው ፀጉራችሁ ላይ ከፈለጋችሁ ከፍላችሁ ከፈለጋችሁ እንደዚህ ሙሉ ፈታችሁ ምናምን ሁሉንም እንደዚህ በስፕሪው እንትን መንፊያ እርጭት አድርጋችሁ ሽት ማድረግ እንደዚህ የኔ ሽት አድርጋችሁ ቆዳችሁንም እንደዚህ ማድረግ። ስቲል ራሱ እኔ እንትን ነበረኝ ፎረፎር ነበረብኝ እውነት ለመናገር ያው አበሻ ሆነ ፎረፎር ያልተያዘ የለም። ያው በፀጉር ቤት ምክንያት ፎረፎር የሌለው ሀበሻ የለምና እኔ ፎረፎር በጣም ያስቸግረኝ ነበር። በጣም ለውጤን አሁን እቺን አይታችኋላ ማርያምን አሁን እንደዚህ ያርኩ ነው ማሳያችሁ። በዚህ በፀጉሬ በቃ እንደዚህ እየሰራው እንደውም እየሰራው የተቀባሁ ምናምን አሳያችኋለሁና ፎረፎር ያጠፋል። ዝንጅብል ይላሉ ቁርፍድ ራሱ ያጠፋል። እኔ አሁን ምን ፎረፎር ታጥቤ ስወጣ ስንት ቀንም ብቆይ ቆዳይ እንደዛው ነው፣ አያሳክከኝም። ምን ታጥቤ እንዲሁ ሙቀት ቦታ ምናምን ከሆንኩ በጣም ያሳክከኝ ነበር። ያው ፎረፎር ታውቃላችሁ በጣም ያሳክካልና እያሳክከኝ ነበረ። አሁን እሱም ከተቀባሁ ጀምሮ ፎረፎር የለብኝም። በቃ በጣም አሪፍ ነው ቁርንፍድ ማለት ነው። እና ምላችሁ ነው ታቀው እንትን ቁርንፍድ የቁርንፍድ ውሃ ታቀቡ አሪፍ ነው። ማርያምን አሪፍ ነው። አሁን ድሮ ፀጉሬን እዚህ ጋር ልጥፊ ባሳየችሁ ወይኔ እውነትሽ ነው ባርች ነው የምትሉኝ። የምር አንቺ እውነትሽ ነው ለካ ነው የምትሉኝ። እና ወይ ለጥፍላችኋለሁ ከፈለጋችሁ ከዚህ ይሄንን ማይታችሁ እዩት። ይሄን ቪዲዮ እስከ መጨረሻው አይታችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የኔ ውዶች አዲስ ነኝና እንደው 8000 እንትን ሳይገባ በዚች 4000 ውስጥ አስገቡኝ ቶሎ ብላችሁ። ሰወዳችሁ እግዚአብሔር የፈቀደው ነው የሚሆነው። ደግሞ ምንም ማድረግ አይቻልም። እና እየሰራሁ አሳያችኋለሁ። ከዚህ ቪዲዮ ጀምራችሁ እየሰራሁ ለውጡን እየሰራሁ ታያላችሁ ማለት ነው። እንትን እያልኩ አሳያችኋለሁ። የምትፈልጉ ካላችሁ እሰራላችኋለሁ። አሁን ያው ስላልተመቸኝ ነው ዝም ብዬ ቪዲዮ ሰራሁትና ለዛ ነው ስፈታ እንዲህ ሳየው ፀጉሬ እንደዚህ ሳየው ገርሞኝ እኮ ነው። ኪንኪ የሆነ ፀጉር አሁን ለውጥ በመምጣቱ እና ወዶቼ መልላችሁ ነው ዛሬ መሀል ሂጄ ማለት ነው ሲም ላወጣ ሂጄላችሁ። አይ አለማወቅ አንዳንዴ እኔ ሲም አውጥቼ አላቅም። ባለፈው ጀዋይ አውጥቼ 50 ሪያል አስከፍለውኛል።
እሱም እንዴት ተወደደ ምናምን ምናምን ብዬ እሱ ደግሞ በጣም ያስጠላኛል፣ አልተጠቀምኩበትም። ዛሬ እስቲ ሲላወጣ ሄድኩና 120 ሪያል እንዴ! እንደዚህ ውድ ነው እንዴ ሲም እዚህ ሀገር? አረ ሳውዲ ገረመኝ እግዚአብሔርን። 120 ሪያል እኔ ቶሎ ብዬ ስልኬን እጄ ላይ ነበረ፣ ቶሎ ብዬ ነው ያባዛሁት በኢትዮጵያ 120 ሪያል እግዚአብሔርን እንዴ! በጣም ገርሞኝ ብላችሁ አታምኑም። መኪና ውስጥ ራሱ እያወራሁ በቃ ብቻዬን እያወራሁ ነው የመጣሁት እና የሆነ አካውንት ባንክ አካውንት ልከፍት ብዬ ነው እሱን የሚያወጣሁት እንጂ ነበረ ካምፓኒው የሰጠኝ ሲም ካርድ አለኝ፣ ግን እሱን ለግሌ ስለፈለኩ ከዛ ያ እንትን አብሽር አፕሊኬሽን ከፈትኩና እዛው እሱ ከከፈተልኝ ብዬ እየተንትን እያልን ስንከፍት የሆነ ኮድ ቁጥር አለ፣ ፓስወርድ ማለት ነው፣ ሚስጥር ቁጥር አለ። እሱ ስንከፍተው ሜሴጁ የት ነው የሚሄደው? ኢቃማው ለካ በእነሱ እንትን ነው ያለው፣ በኢቃማው ነው የሚገባው ኮዱ። የት ነው ሄደው እንትን መክተብ። ከዛ እኔ መክተብ አልደወልኩም ማለት ሌላ እንትን ስለማይፈልጉ የሆነ አፕሊኬሽን አለ ወደ ኢትዮጵያ የምናስገባበት የባንክ አፕሊኬሽን። እኔ ደግሞ እዚህ እህቴ ስላለች በኤስቲሲ ባንክ ከፍቼ ወደ እሷ ትራንስፈር ለማድረግ ነበር የፈለኩት ለእህቴ ማለት ነው። እና እሱ እንትኑ እነሱ ጋር ነው ሜሴጁ የሚገባው ለካ። እኔ መቻወኩ በዚህ በሲሙ በራሴ አውጥቻለሁ ብዬ እኔ በቃ በእኔ ቤት በቃ እንትን ማለቴ ነው። የኢቃማው እንትን ሜሴጅ ሲገባ በኢቃማው እንትን እነሱ ጋር ነው የሚገባው ለካ ሜሴጅ። እነሱ ጋር ደውዬ ያለኝ አሁን አይ አልደውልም አልኩት። በቃ ሌላ ጊዜ ደዊና እነሱ ጋር መደወል ግዴታ ነው። ያ ቁጥር ያ ሚስጥር ቁጥር ግዴታ ሜሴጅ የሚገባላችሁ ቁጥር ላንቺ መሰጠት አለበት። ያንን ካልተሰጠሽ መክፈታችን ማለት ነው። አመሰግናለሁ ብዬ እንዴት 120 ሪያል ይሄንንም አፕሊኬሽን ላልከፍት ይሄን ባንክ ላልከፍተው እንዴት ነው 120 ሪያል አውጥቼ እንዲሁ አሁንም ደጋግሜ እያባዛሁ ከስንት ሰዓት የአንድ ሰዓት መንገድ የሚሆን ከዛ ብቻዬን እያወራሁ በሆዴ እቤት ደረስኩላችኋለሁ። አረ እንደው ይገርማል። እንደው አበሻ ስንባል ቶሎ ብዬ 120 ሪያል አውጥቻለሁና ቶሎ ብዬ በኢትዮጵያ ነው እኔ ያባዛሁት። አረ የነገር አስጥሉኝ ቤተሰብ ምን ይሻለኛል? የሆነ ነገር ሳወጣ በኢትዮጵያ ትንሽ ከፍ ያለ ብር ካወጣሁ በኢትዮጵያ እንደዚህ ተሆኖ ይኖራል። ግን የኔስ የከፋ ነው፣ የምር በጣም የከፋ ነው። እና እንደዛ ላችኋለሁ። ዛሬ በቃ ቤት አልዋልኩም። 120 ሪያል እንኩ ብዬ አስረክቤ መጣሁ እላችኋለሁ። የኔ ወዶች ወዳችኋለሁ። ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ። ሻል ባለ ቪዲዮ እመጣለሁ። እሺ ማሮቼ።